እናንተ ዛሬ ደግሞ ሳልነግራችሁ ረስችሁ ጾም ሲገባ ነበር። ይሄ ደግሞ የሆነው አንድ ጓደኛዬ አይ ቲንክ የአባቷ አክስት ናቸው መሰለኝ እና ባልየው ቀኝ አዝማች ነው የሚባሉት፣ ግን አይ ቲንክ እሳቸውም ቀኝ አዝማች አይመስሉኝም። አባታቸው ቀኝ አዝማች ይመስሉኛል። ሀብታሞች ናቸው። ሞተው እኛ የአባቷ አክስቴ ነው የምትላቸው ተቀያይሞም ስለነበረ ለቅሶ አልሄደችም። የእሳቸውን 40 ያው እንግዲህ እንዳትቀሩ ምናምን ተብሏል። ለቤት ብቻ ተብለ በእናትሽ አካሄጂኝ አለች። ያው እንግዲህ ጓደኛ ብቻውን መሄድ የማይፈልግበት ቦታ ስፔሻሊ እንደዚህ ያለ ቦታ እንሂድ ሲላችሁን ቢያትሉ ማረ ችግር የለውም አልኳትና ሄድን። ግን ለካ አይኔ ተአምር ሊያይ ነው። እኔ የምለው የነፍስ ማር እንትን እንደዚህ ተቀይሯል እንዴ? አላቅም በእውነት እኔ እንደዚህ ይሄ የእውነቴን ነው የምላችሁ። ጾም ሊገባ 1 ሳምንት ሲቀራው ነው ተአምር ነው ያየሁት። ስራ ሳናገዛቸው ላታለሁ አንቺ ትቀልጃለሽ ነው እንሂዳለች። ምክንያቱም ጓደኛዬ ቀበሌ ቤት ነው የሚኖሩት፣ አዋሪ ነው ሰፈራቸው። ሊፈርስ ደርሶ ከመንግስት የሆነ መዝናኛ ተሰርቷል ቤታቸው። በቃ ፈረሳው እነሱ ጋር ደርሶ ያው ትነሳላችሁ ተብለው ነበረ፣ አልተነሱም። ግን የሆነ የህፃናት መዝናኛ ነገር ምናምን ተሰርቷል፣ የመንግስት የከተማውን ማስዋቢያ ማለት ነው። ያው ከእንትን ጋር ከእድሳቱ ጋር ከልማቱ ጋር እጅ ለእጅ ተጨባብጦ ተደጋግፎ ቆሟል የእነሱ ቤትና እነሱ እንደዛ ስለሆኑ እኔ እንደዚህ ያለ ዘመድ አላቸው ብዬ ምን አውቃለሁ። እዛ ወልደ ኤርፖርት ነው ሄድንላችሁ። ግቢ ተከፈተ፣ ገባን እላችኋለሁ። ስንገባ በሼፍ ነው ሚስተር የተሰራው እንትኑ ቤቱ ራሱ ምግቡ በሼፍ ነው ለ40 የተሰራው ማለት ነው። በሼፍ መሰራቱ የተሰወቄ ሰዎች ደክመዋል። ብዙ ጎረቤት ላይ ኖር ይችላል፣ ደካሞች ሊሆኑ ይችላሉ። ሴትዮዋም ስላረጁ ጓደኞቻቸው ያረጁ ሊሆኑ ይችላሉ። የልጆቹ ጓደኞች ደግሞ ዘመናዊ ነን የሚል ሰው በአሁኑ ሰዓት ብዙም ማብሰል ላይ እንደዚህ አሁን ድግስ ለጎረቤት ሄዶ የሚያግዝ የለም። ከዛ ነገር አንጻር አየሁት። የተዘጋጀው ድንኳን ሴታፕ የተሰራው ጋር ገባላችኋለሁ። ብፌው ጥሬ ክትፎ፣ ብስል ክትፎ፣ የታሸገ ጎመን ወለብ በቃ ቆጠርኩና ወደ ቴብሉ ዞር ስልላችሁ ምን ባይጥሩ ነው። እሺ ያለ ጎልድ ሌብል በየቴብሉ ተቀምጧል። ብሉ ሌብል ለስፔሻል ገስቶች ይመስለኛል ተቀምጧል። እኔ የምለው ሴትዮዋ በብርሃን እስቀኛል ሞተው ነው አግብተው እውነት መጀመሪያ ያልኳት እሱ ነው። አረ እንደው እንዳታዋርጅኝ አውቃ ሳቀች ይሉኛል አለች። ስንት ጊዜ አይ እውነቴን ነው ሞት ነው ሰርግ ነው ስላት 40 ነው አለች። ከዛ ምንም አላልን ፈጠጣልና አንድ ዘመድ ያሳደጓት ልጅ አለችኝ። በነገራችን ላይ ጓደኛዬ ነው የምትመስለው ልጅቷ ራሱ። ከዛ ግቡ አለችንና ያው ቤተሰብ ስለመጣ ወደ ሳሎን ገባን። ሚሊኒየም አዳራሽ ሳሎናቸው ማለት ነው ተጌጦ ነው የሚመስለው። አንድ አዳራሽ ነው የሚመስለው በቃ ያለ ምንም ማጋነን። የድሮ ቤት ነው። የጣውላው የሚያንጸባርቅ ጣውላ ድሮ ታውቃላችሁ፣ ጣውላ ታሽቶ በሰም በምናምን ያው እንደዛ በበርኖስ የሚታሽ የጣውላ ነው። የድሮ ቤት ነው። ሶፋው ሌዘሩ ሲያምር፣ ቤቱ ስፋቱ፣ እቃው በኢየሱስ ስም ቤተ መንግስት ነው የሚመስለው። ግን እሱ ደስ ነው ያለኝ። መንፈስ ያረጋል ስታዩት ሳሎናቸው ማለት ነው። በጣም ከልቤ ውስጥ አልወጣ ያለው ግን ለነፍስ ይማር ተመቶ እንዴት ነው እሱ ውስኪ በየቴብሉ ምንድን ነው የሚለው ሰው? እኔ ግራ ገባኝ ማለት ነው። ከዛ ቆይ እስኪ መቼም እንግዲህ ጓደኛዬ ክርስቲያኖች ናቸው፣ ያው ኦርቶዶክስ ክርስቲያኖች ናቸው። ክርስቲያን ከሆኑ እነሱም ካህን መጥቶ መጀመሪያ እንደዚህ ያለ ነገር ያው ጸሎት ያደርሳል፣ ንስሐ አባት ይኖራል፣ ሰው ይባርካል፣ ነፍስ ይማር ይላል፣ ቀምሰው ይሄዳሉ። ሀዘናቸውን ተው ብለው ብዬ ስጠብቅ አንድ ካህን ብቻ መጡ ማለት ነው። አንድ ትልቅ ልጅ ናቸው አሉ። አንዷ ሴትዮ ትልቃቸው ልጃቸው ናቸው፣ መንታዎች ናቸው። እዛው መጡ። በፌው ፊት ለፊት ቆሙ፣ ጸሎት አደረሱ። አባ ባረኩ፣ የራሳቸውን አነሱ። እግዚአብሔር ይስጣቸው እስኪ ቅዱልኝ አላሉ። ሙሃንም ጠጡ አሉ። እሳቸው እናቴ ቸውን ጠጡ ሲል በቃ አልን ቆየን። እኛም ያዙ ተባልን። በቃ መጀመሪያ ድንኳን ውስጥ ሰው እንደ ሰርግ ግጥም ብሎ ቁጭ ብሏል። if you believe or not ተነሳ። በእንትኑ መሰረት ያው የሚያስተናግዱት እነዛ ብፌውን ያዘጋጁት የኬተሪንግ እንትኖች ናቸው። አስተናጋጆች አሉ፣ ወንድ ሴቶች። እንደ ሆስት ነገር አለ። ሱፐርቫይዘር ይሁን ሆስት አላውቅም። አብሳዮች እንትን ሼፎቹ አሉ። ከዛ በስነ ስርዓት እነሱ ተነሱ ሲል ቤተሰብ፣ ከዛ እኛ ደግሞ ተነሳኑ ተባልን፣ ወጣን። በፊያችንን ያዝን። ጌታ ኢየሱስ እኔ አሁን እንደዛ በልቼ በቅቤ የታሸ ክትፎ በየአይነቱ በልቼ እንትን ቆጮ ይሄ ወጡን ጥብሱን የፈረንጁን ምናምን ቁርጡን ምናምን በቃ ተውት እላችኋለሁ። ተበልቶ በላዩ ላይ ውስኪ ጠጥቼ
አሁን አዝናለሁ ማለት እኔ እንጃ ብቻ ግራ ገባኝ ማለት ነው። ከዛ ካህኑን እንደው ምን አለ ባስተማሩ ላይ ካሁን እንደምንም ብለው ታውቃላችሁ፣ አንዳንድ ጊዜ ስልጣናችንና ገንዘባችን ይበዛና ይመስለኛል እንዲህ ያለ ነገርንም የሚያስፈራ ይሆናል። ላይ ካሁን ብላቸው እንደዚህ እኔን አይሰሙኝ ብለው ያስባሉ ብዬ አሰብኩኝና እንዲህ ያስተምሩ ይሆን ብዬ ስል ያው እንግዲህ የተለመደውን እንትን 40 ላይ ወይ 80 ላይ ሰው የሚያጽናናው በቃ ያዘነ ሰው የሚጽናናበትን ከወንጌል ጠቃቀሱና ነፍስ ይማር ብለው እሳቸውም እግዚአብሔር ይፍታ ብለው በሳሉ እላችኋለሁ። እኔም ጓደኛዬን ሳቄም እየመጣ ምንም እያልኩ በይበቃ ብለን እሷም ብዙ እንደ ቤተሰብ እንደዚህ እንትን አላልሽም። አንደኛ ያው ድሮ ዘመድ ቤት ስትሄዱ እንደዚህ ባለ ጉዳይ የምታውቁት ከሆነ ስራ ታግዛላችሁ ምናምን ነገር ሁሉ ሰትል ነው። እሷ ነው ልጃታለሁ ስራ ስለሚሰለች እሷ ነው ልጃታለሁ። የጠላሁት ግን ትንሽ ከበደኝ ባይገርማችሁ፣ የእውነት መብርሃን ምስክሬ ናት ከበደኝ። ከዛ ብዙ ሰዎች ደግሞ እንደዚህ በአጋጣሚ አሁን ሶሻል ሚዲያ ላይ ምናምን ድንገት ስገባ ብዙ እንትን አይደለም አታላርግም፣ ግን ደግሞ እገባለሁ አንዳንዴ ስገባ ሳይ መቄዶንያ፣ ጌርጌሴሎን የወደቁትን አንሱ ደግሞ ምንድን የአእምሮ ህሙማን አለ እዛ ምናምን ሰርጋቸውን ልደት ተስካር ምናምን ሲያደርግ እውነት እግዚአብሔር ምስክሬ ነው እኔ በቃ በማላቃቸውን ሰዎች አንድ አፍታ እንደው እንደ መጸለይም ያደርገኛል። ግን ደግሞ የእውነት መርቃቸዋለሁ። እኔ ባልመርቃቸውም እግዚአብሔር አምላክ ከሰማይ ይመለከታል። ይሄ መልካም ነው። አሁን ማን ይሙት ለሞቱ ሴትዮ ጎልድ ሌብል ዛሬ ዋጋው ስንት ነው ስል የትና የት የኔ ደሞዝ በቃ ጎልድ ሌብል አንድ ጎልድ ሌብል የኔ ደሞዝ ለዛውም የኔ ደሞዝ እዛ ላይ አይደርስም። ምን አለፋችሁ። ኤንዌይስ ግን የኔን ተውትና በጣም አስገርሞኛል። ይሄ ነገር ግን ጥሩ ይመስላችኋል? እንዴት ነው? ልክ ነው? እኔ ነኝ የተሳሳትኩት? መንገድ ላይ ተላለፍን እንዴ ከነገሮች ጋር? እኔ አላቅም። እኔ ነፍስ ይማር ነው ሲባል የግድ መቅመስ አለበት። የመጣ ያዘነም ግን ደግሞ ሰውም ለጥጋብ አይደለም ሄደው እውነት ለመናገር እግዚአብሔር ነፍሳቸውን ይማር ለማለት ቀምሶ ጸዲቅ ልክ አሁን ዝክር ምስክር ያርግልን እንደሚባል ዝክር ተጠርቶ ሰው እንደማያልፍ ሁሉ ነፍስ ይማርም እኔ ማቀው እንደዛ ነው። እና ለማንኛውም እስኪ የሚሰማችሁን ጻፉልኝ። ስለ ቡናው የጻፋችሁልኝ በጣም ነው ማመሰግነው። አንድ ቀን ቪዲዮ ሰራለሁ ስለሱ ደግሞ እስቲ የእናንተን ሀሳብና የኔን ሀሳብ ቀላቅያት እውነት የምተውበት መንገድ የነገራችሁኝ በተለይ እና የሱሱን እንዴት ነው እየቀነስኩ እንዲሄድ ያመጣችሁልኝ ዘዴና እንትን ጥሩ ነው፣ ደስ የሚል ነው። እና ሰሞኑን እሰራለሁ። ብዙ እንደዚህ ሰው አይደለሁም። ኤንዌይስ ግን ደስ ይለኛል ሀሳቤን ሼር ማድረግ እና ከሰው መስማት። በቃ እስቲ የዚህንም ጻፉልኝ እባካችሁ።